እሺ ውድ ተማሪዎቻችን በድጋሚ ተገናኝተናል። በባለፈው ስለ ዲስክሪፕሽን ኦፍ ሴትስ ተነጋግረን ነበር። ወደ ቀጣዩ ስንሄድ ዘ ኖቴሽን ኦፍ ሴትስ ሶ እንዴት ሴቶችን ኖት ማድረግ እንችላለን ወይም ደግሞ ማስቀመጥ እንችላለን የሚለውን እናያለን። የመጀመሪያው ኢምፕቲ ሴት ሶ ሴት ምንድነው? ዌል ዲፋይንድ ኦብጀክት ብለናል። ሶ እዛ ውስጥ ምንም ላይኖር ይችላል። ኢምፕቲ ሴት አንዱ የሴት አይነት ነው። ምክንያቱም ዴፊኒሽናችን ምንድነው? ምንም የሚል ዴፊኒሽን ማለት ነው። ሶ ኢምፕቲ ሴት እንዴት እናስቀምጣታለን? ሲምቦል አለችን። ይችኛዋ ሲምቦል ኢምፕቲ ሴትን ትወክልናለች። ወይም ደግሞ ብራኬቶችን ውስጣቸው ምንም ነገር ሳንጨምር ማስቀመጥም ኢምፕቲ ሴትን ይወክልናል ማለት ነው። ሶ ይሄ ኢምፕቲ ሴት ራሱን የቻለ ሴት ነው። ነገር ግን በውስጡ ምንም አይነት ኢለመንት የሌለው ወይም does not contain any element ምንም አይነት ኢለመንት የሌለው ሴት ምን እንለዋለን? ኢምፕቲ ሴት እንለዋለን ማለት ነው። ሶ ይሄ በጣም ጠቃሚ ኮንሴፕት ነው። ወደፊት ትላልቅ ኮንሴፕቶች ላይ እንደ መነሻ አድርጎ የምትጠቀሙባቸው ኮንሴፕቶች ወይም ኢምፕቲ ሴት የሚለው ኮንሴፕት ይሄንን ሪፕሬዘንት ያደርግልናል ማለት ነው። ሶ ምንም የለውም፣ ምንም ከሌለው ለምን ያስፈልጋል ብላችሁ መጠየቅ አይጠበቅባችሁም። ኢምፕቲ ሴት ራሱን ችሎ ሴት ነው ማለት ነው። ምክንያቱም ዌል ዲፋይንድ የሆነ ኦብጀክት አለው ውስጡ። ምንም የሚለው ዲፋይንድ የሆነ ነው ማለት ነው። ዌል ዲፋይንድ የሆነ ነው። ሶ ሁለተኛው ፋይናይት ሴት ሶ የመጀመሪያው ሴት ታይፕ ኢምፕቲ ሴት ነው። ኢምፕቲ ሴትን ይዘናል። ፋይናይት ሴት የሚባል ደግሞ አለ። ኤ ሴት which contains a definite number of elements ወይም ደግሞ በቁጥር የተወሰኑ ኢለመንቶች ያሉት ሴት ምን እንለዋለን? ፋይናይት ሴት እንለዋለን ማለት ነው። ሶ the set of natural numbers up to 10 set of natural numbers up to 10 ስንት ናቸው? 10 ናቸው። ከአንድ ጀምሮ እስከ 10 ቀደም እንዳልኳችሁ ደግሞ የዘጠኛ ክፍል ተማሪዎች ስብስብ ምንድነው? ፋይናይት ሴት ነው። ምክንያቱም ብዙ ቢሆንም ትንሽ ቢሆንም የተወሰኑ ቁጥር ናቸው። ሜቢ 10 ተማሪ ከሆነ 10 ተማሪ፣ 20 ተማሪ ከሆነ 20፣ 30ም 100ም ተማሪ ከሆነ 100 ነው። ዲፋይንድ የሆነ ወይም ደግሞ ዴፊኒት ነምበር ነው ማለት ነው። የተማሪዎች ቁጥር አላቂ ስለሆነ የሆነ ቦታ ላይ ያቆማል። ሶ ፋይናይት ሴት የምንላቸው ሪፕሬዘንት ለማድረግ በጣም ብዙ ሊሆን ይችላል። ሜቢ ለምሳሌ the set of natural numbers between 10 and 1000 ብንል ምንድነው? በአንድ ወረቀት ላይ መጻፍ በጣም አስቸጋሪ ሊሆን ይችላል። ነገር ግን ምንድነው? ፋይናይት ነው። ምክንያቱም ዴፊኒት ነምበሮች ናቸው። ከ10 እስከ 1000 ድረስ ወይም እስከ 10000 ድረስ ያሉ ቁጥሮች ፊክስድ አማውንት ናቸው ወይም ደግሞ የሚታወቁ ቁጥሮች ናቸው ማለት ነው። ሶ እነዚህን ምን እንላቸዋለን? ፋይናይት ሴትስ እንላቸዋለን። ሶ ኢምፕቲ ሴት አለ ምንም የሌለው። ፋይናይት ሴት የሚባሉ ደግሞ ወይም ደግሞ ዴፊኒት ነምበር ኦፍ ኢለመንትስ ያላቸው ሴቶች አሉ። ሶስተኛው ታይፕ ደግሞ ኢንፋይናይት ሴት አለ። ዴፊኒሽናችን የሚያሟሉልን በጣም ብዙ ቁጥሮች ወይም ብዙ ኢለመንቶች በሚኖሩበት ጊዜ ቆጥረን ልንጨርሳቸው የማንችላቸው ኢለመንቶች ካሉ ምን እንለዋለን? ኢንፋይናይት ሴት እንለዋለን ማለት ነው። ለምሳሌ ሴት ኦፍ ሆል ነምበርስ ነምበር ሲስተሞቻችን በብዛት በኢንፋይናይት ሴት ነው የምንገልጻቸው ማለት ነው። ሴት ኦፍ ናቹራል ነምበርስ ከአንድ ይጀምራል፣ ማለቂያ የለውም። ቆጥረን ልንጨርሳቸው አንችልም። ሆል ነምበርስም እንደዚሁ፣ ኢንቲጀርስ፣ ራሽናል ነምበርስ፣ እነዚህን ሁላ የነምበር ታይፖች ምን ልናረጋቸው አንችልም? ቆጥረን ልንጨርሳቸው አንችልም ማለት ነው። ሶ ልናስቀምጥባቸው የምንችላቸው ሜቶዶች ወይም ኖት ልናደርግባቸው የምንችላቸው አጋጣሚዎች በምንድን ነው? ኢንፋይናይት ሴትን ተጠቅመን ነው ማለት ነው። ሶ በማቴማቲካል ኖቴሽን ወይም በማቴማቲካል ኤክስፕሬሽን ዲፋይን ልናደርግ እንችላለን፣ ወይም ደግሞ በፓርሻል ሊስቲንግ ሜቶድ ልናስቀምጣቸው እንችላለን ማለት ነው። ሶ ሶስት አይነት ኖቴሽን ኦፍ ሴቶች አሉ። ኢምፕቲ ሴት አለን፣ ፋይናይት ሴት አለን፣ ኢንፋይናይት ሴት አለን ማለት ነው። እነዚህ በደንብ አድርጋችሁ መያዝ ይኖርባቸዋል። ሌላኛው ደግሞ ሁለት ሴቶችን ኮምፔር በምናደርግበት ጊዜ የምናገኘው የሴት አይነት ነው። ኢኳል ሴትስ። ኢኳል የምንላቸው ሁለት ያው ቁጥር ላይ እንደምታዩት ኤ ከቢ ጋር እኩል ነው የምንለው ምንድን ነው? ቫልዩዎቹ
እኩል በሚመጡበት ጊዜ ነው ማለት ነው። ለምሳሌ 2 ሲደመር 2 እኩል ይሆናል 3 ሲደመር 1። ምክንያቱም በዚህም ጋር ስደምሩ 4 ነው፣ በዚህም ጋር ስደምሩ 4 ነው። እነዚህ ሁለት ቁጥሮች እኩል ናቸው ማለት ነው። ሴትም ላይ በሚመጣበት ጊዜ ኤግዛክትሊ አይደንቲካል ወይም ደግሞ ተመሳሳይ መሆን የሚችሉ ሴቶች ምን እንላለን? ኢኳል ሴት እንላቸዋለን ማለት ነው። two sets A and B are equal if and only if they have exactly the same or identical elements. እዚህ ጋር ሴት A ያለን፣ እዚህ ጋር ሴት B ያለን፣ በመሃላቸው ወይም ውስጣቸው ያለው ኤሌመንቶች ኤግዛክትሊ ተመሳሳይ ወይም አይደንቲካል በሚሆኑበት ጊዜ እነዚህ ሁለት ሴቶች ምንድን ናቸው? አይደንቲካል ናቸው ወይም ደግሞ ኢኳል ናቸው ማለት እንችላለን ማለት ነው። ማቴማቲካሊ ልክ ለቁጥር እንዳደረግነው ሁሉ ሴቶችንም በእኩል ይሆናል ሳይን ማያያዝ እንችላለን ማለት ነው። ለምሳሌ እዚህ ጋር በምታዩበት ጊዜ ሴት ኤ ውስጥ ምን አለን? አፕል አለን፣ ኦሬንጅ፣ ስትሮበሪ፣ ዋተርሜሎን እና ባናና አለን ማለት ነው። ሴት ቢ ውስጥ በምትገቡበትም ጊዜ ምን አለን? ዋተርሜሎን አለን፣ ስትሮበሪ፣ ኦሬንጅ፣ አፕል እና ባናና አለን። እያንዳንዱን ሴት ስታወዳደሩ እዚህ ጋር ዋተርሜሎን አንድ አለን፣ ስትሮበሪ ኦሬንጅ ከኦሬንጅ ጋር፣ አፕል ከአፕል ጋር፣ ባናና ከባናና ጋር፣ ሌላ ትርፍ ወይም ደግሞ እርስ በርሱ ማች ሳይደራረግ የቀረ ኢለመንት ስለሌለ ምን ማድረግ እንችላለን? እነዚህ ሁለት ሴቶች እኩል ናቸው ማለት እንችላለን ማለት ነው። በሌላ ቋንቋ ለምሳሌ ሌላ ኢኳል ሴቶችን በምንፈልግበት ጊዜ ሴት ኤ ምንድን ነው? ናቹራል ነምበር ነው። ኦል ናቹራል ነምበርስ። ሴት ቢ ደግሞ ምንድን ነው? ሆል ነምበርስ ግሬተር ዛን ኦር ኢኳልስ ቱ 1 ብንል ምን ማድረግ እንችላለን? እነዚህ ሁለት ሴቶች ምንድን ናቸው? እኩል ናቸው ማለት ነው። ምክንያቱም ናቹራል ነምበር ምንድን ነው? ከአንድ ጀምሮ 2 3 እያለ የሚቀጥል ነው። አንዳንድ እያለ ይጨምራል። ሆል ነምበር ከዜሮ ነው የሚጀምረው። ነገር ግን ሴት ቢ ምንድን ነው? ከአንድ ጀምሮ ያሉ ቁጥሮች ማለት ነው። ኤ ቢ ደግሞ ምንድን ነው? 1 2 3 4 5 እያለ የሚቀጥል ነው። እነዚህን ሁለት ሴቶች እኩል ናቸው ወይ ብላችሁ ብትጠይቁ ከአንድ ይጀምራል 2 3 እያለ ኢንፋይናይትሊ ይቀጥላል። ምን ማለት እንችላለን? ኤ እና ቢ እኩል ናቸው ማለት እንችላለን ማለት ነው። ምክንያቱም ሁሉም ኤሌመንቶች አይደንቲካል ስለሆኑ ወይም ተመሳሳይ ስለሆኑ ማለት ነው። the set of positive integer numbers ልንል እንችላለን። ከናቹራል ነምበር ጋር አይደንቲካል ነው ወይም ደግሞ እኩል ነው ማለት ነው። ዜድ ፖዚቲቭ እኩል ይሆናል ናቹራል ነምበር። እነዚህ ሁለት ሴቶች እኩል ናቸው። ኤኒ ሴቶች አይደንቲካል የሆነ ኤሌመንት ካላቸው ምን ማለት እንችላለን? ኢኳል ሴትስ እንላለን ማለት ነው። ኢኳሊቲ ሴት ላይም አለ ማለት ነው። ወደ ቀጣዩ ስንሄድ ኢኩቫለንት ሴትስ። ኢኩቫለንት የምንለው ደግሞ ከምን ጋር የሚገናኘው? ኢኳል ኦልሬዲ ቅድም አይተናል። ኢኩቫለንት ስንል ምንድን ነው? ኤ እና ቢ ኢኩቫለንት ናቸው ልንላቸው የምንችለው ምንድን ነው? ኢፍ there is one-to-one correspondence between them። በአባሎቻቸው መካከል one-to-one correspondence ሲኖር ወይም ደግሞ ሁሉም ኤሌመንት የኤ ኤሌመንት ከሁሉም ቢ ኤሌመንት ጋር ሪሌሽን መፍጠር ሲችሉ አንድ ለአንድ ወይም ደግሞ ከኤ የሚተርፍ መኖር የለበትም ከቢ የሚተርፍ መኖር የለበትም ማለት ነው። በሌላ ቋንቋ ነምበር ኦፍ ኤ እና ነምበር ኦፍ ቢ ወይም ደግሞ የኤሌመንቶቻቸው ብዛት እኩል ሲሆን ምን እንላቸዋለን? ኢኩቫለንት ሴትስ እንላቸዋለን ማለት ነው። ይህንን በምንድነው ሪፕሬዘንት የምናደርገው? በሁለቱም ሳይድ ባለ አሮ። ምክንያቱም እዚህ ጋር አሁን የቀደም አፕል፣ ኦሬንጅ፣ ስትሮበሪ፣ ዋተርሜሎን እና ባናና አለን። ነገር ግን ሴት ቢ ላይ እነዚህ ፍሩቶች የሉንም። ምንድነው ያሉን? ፉትቦል አለ፣ ባስኬትቦል አለ፣ ቮሊቦል አለ፣ ቴኒስ ቦል እና ሃንድ ቦል አለን ማለት ነው። እነዚህ ከሴት ኤ ጋር ካሉ ፍሩቶች ጋር እኩል አይደሉም። ምክንያቱም ኳስና አፕል
እኩል ሊሆን አይችልም። ነገር ግን አንድ በአንድ አጣምሩ ብትባሉ እዚህ ጋር 1 2 3 4 5 ኤሌመንቶች አሉን። እዚህ ጋርም 1 2 3 4 5 ኤሌመንቶች አሉን ማለት ነው። 5 ኤሌመንት ያለው ሴት ከሌላ 5 ኤሌመንት ካለው ሴት ጋር በምታወዳድሩበት ጊዜ እኩል ላይሆን ይችላሉ። ነገር ግን ምንድናቸው? ኢኩቫለንት ሴት እንላቸዋለን ማለት ነው። ዋን ቱ ዋን ኮረስፖንደንስ የሚያሳየን አንዱን ኤሌመንት ከአንዱ ጋር ብናያይዝ እርስ በርስ ብናጣምራቸው ምንም ሳይጣመር የሚቀር ኤሌመንት አይኖረንም ማለት ነው። ኢኳል በማይሆኑበት ጊዜ አንዳንድ ጊዜ ኢኩቫለንት ሴትስ ብለን ልናስቀምጣቸውና የተለያየ ስራዎችን መስራት እንችላለን ማለት ነው። እነዚህ አይነት ኖቴሽኖች ይኖሩናል። ኢምፕቲ ሴት፣ ፋይናይት ሴት፣ ኢንፋይናይት ሴት ምን አየን? ኢኳል ሴትስ እና ደግሞ ኢኩቫለንት ሴትስን አየን ማለት ነው። ወደ ቀጣዩ ስንሄድ ዩኒቨርሳል ሴትስ። ዩኒቨርሳል ሴት የሚባለው ደግሞ ምንድን ነው የሚለው እናያለን። ኤ ሴት ኮንቴኒንግ ኤሌመንትስ ኦፍ ኦር ሪሌትድ ሴትስ። ዩኒቨርሳል ማለት የሁሉም ዩኒየን ወይም ደግሞ ሁሉንም ያካተተ ሴት ማለት ነው። ለምሳሌ ዲኖትድ ባይ ዩ። እዚህ ጋር እንደምታዩት ኤ የሚባል ሴት አለ፣ ቢ የሚባል ሴት አለ። እነዚህ ሁለቱንም እና ደግሞ ከሁለቱ ተጨማሪ እዚህ ጋርም የተለያዩ ኤሌመንቶች ሊኖሩ ይችላሉ። እነዚህን ሁላ የሚያካትት ሴት ምንድን ነው? ዩኒቨርሳል ሴት እንለዋለን ማለት ነው። ዩኒቨርሳል ሴት ውስጥ ምንድን ነው? ሪፒቲሽን አይኖረንም። ኤ አለ፣ ቢ አለ፣ እዚህ ጋር ሜይ ቢ ሲም ሊኖረን ይችላል፣ ዲም ሊኖር ይችላል። ሁሉንም ሴቶች ወይም ደግሞ ሁሉንም ስብስቦች የሚያካትት ሴት ምን እንለዋለን? ዩኒቨርሳል ሴት እንለዋለን ማለት ነው። a set containing elements of or related sets። ይሄን ወደፊት ኦፕሬሽን ላይ ስንመጣ የምንጠቀምበት ነው ዩኒቨርሳል ሴት የምንለውን ማለት ነው። ዩኒቨርሳል ሴት የሁሉም ሪሌትድ የሆኑ ሴቶች አጠቃላይ ኤሌመንታቸውን የሚይዝ የጋራ ሴት ነው ማለት ነው፣ ወይም ደግሞ ትልቅ ስብስብ ነው። ሌላኛው ኮንሴፕት ምንድነው? ሰብሴት የምንለው ነው። ሰብሴት ማለት ደግሞ ምንድነው? a set is subset of B if every element of A is also an element of B። አንድ ሴት ወይም አንድ ስብስብ በውስጡ ያሉት ኤሌመንቶች በሙላ የሌላ ተለቅ ያለ ወይም ደግሞ የራሱም ሊሆን ይችላል ስብስብ ከሆነ ወይም ኤሌመንቶች አባል ከሆነ ምን እንለዋለን? ያንን ሴት የዛኛው ሰብሴት ነው እንላለን ማለት ነው። ለምሳሌ ማቴማቲካሊ ኤ ኢዝ ኤ ሰብሴት ኦፍ ቢ። እዚህ ጋር ትልቅ ሴት አለን ቢ የሚባል፣ እዚህ ጋር ኤ የሚባል ሴት አለን። ኤ ውስጥ ያሉ አባሎች በሙላ ቢ ውስጥ ካሉ ምን ማለት እንችላለን? ኤ የቢ ሰብሴት ነው ማለት እንችላለን ማለት ነው። ለምሳሌ 9ኛ ክፍል ተማሪዎች ስብስብ ብለናል። ስቱደንትስ። ሌላኛው ደግሞ 9ኛ ክፍል ፊሜል ስቱደንትስ፣ ሴት ተማሪዎች ስብስብ። እነዚህን ስብስቦች በምታዩበት ጊዜ ፊሜል ስቱደንትስ 9ኛ ክፍል ውስጥ ያሉትን ሴቶች ብቻ ቆጥራችሁ አንድ ስብስብ ብትሰጧቸው እና የ9ኛ ክፍል ተማሪዎችን አንድ ስብስብ ብትሰጧቸው እነዚህ ሴት ተማሪዎች የ9ኛ ክፍል ስብስብ ውስጥም አሉበት፣ ለብቻቸውም ስብስብ ውስጥ አሉበት። ስለዚህ ፊሜል ስቱደንትስ የሚለው ምን ይሆናል? 9th grade ፊሜል is a subset of 9th grade ስቱደንትስ ይሆናል ማለት ነው። ሴት ተማሪዎችም የ9ኛ ክፍል ተማሪዎች እስከሆኑ ድረስ የ9ኛ ክፍል ተማሪዎች ስብስብ ውስጥም አሉበት ማለት ነው። በዚህ መልኩ ሰብሴት ይሆናል ማለት ነው። ሁሉም የሴት ተማሪዎች የ9ኛ ክፍል ተማሪዎች ስለሆኑ ማለት ነው። ምን የሚያሳየን? ሰብሴት ኤ ምንድነው? ኤቭሪ ኤሌመንት ምን ውስጥ መገኘት አለበት? ተለቅ ያለ ሰብሴት ውስጥ መገኘት አለበት ማለት ነው። እኩል ቢሆንም ችግር የለም። if A is not a subset of B then it is written as A is not
ሰብሴት ኦፍ ቪ። ሶ የሰብሴት ምልክታችን የቷ ነች? ሲ እናደርግና ከታች እናሰምራታለን ማለት ነው። ሶ ሰብሴት ይሆናል ማለት ነው። ሰብሴት አይደለም የምንል ከሆነ ቅድም ልክ ኢለመንት ላይ እንዳደረግነው ሰረዝ እናደርግባታለን፣ ሰብሴትነቱ ያጣል ማለት ነው። አሁን ለምሳሌ 9th ግሬድ ፊሜል ስቱደንትስ እና 9th ግሬድ ስቱደንትስ ሰብሴት ናቸው ብለናል። ነገር ግን እዚህ ጋር 10th ግሬድ ፊሜል ስቱደንትስ በምንልበት ጊዜ ምንድን ነው? ሰብሴት አይደሉም። ለምን? ለ9th ግሬድ ስቱደንትስ። ምክንያቱም እነዚህ ኦልሬዲ 10ኛ ክፍል ሴት ተማሪዎች 9ኛ ክፍል ተማሪዎች ውስጥ ልናገኛቸው ስለማንችል ማለት ነው። ሶ ለዚህኛው ሰብሴት አይሆንም፣ ለዚህኛው ሰብሴት ይሆናል ማለት ነው። ሶ ሰብሴት ኮንሴፕት ይሄ ነው። አንዱ ውስጥ መገኘት ሲችል ወይም አንዱ ሴት ሙሉ በሙሉ ሌላኛው ሴት ውስጥ መገኘት የሚችል ከሆነ ሰብሴት የሚለውን ኮንሴፕት እንጠቀማለን ማለት ነው። እዚህ ጋር እንድታስተውሉ የምፈልገው ነገር ኤኒ ሴት ኢዝ ኤ ሰብሴት ኦፍ ኢትሰልፍ፣ ማንኛውም ሴት ለራሱ ሰብሴት ነው ማለት ነው። ለምሳሌ ኤ ያለ የኤ ኢለመንቶች ምንድን ናቸው? ኤ ውስጥ ያሉ ሁሉም ኢለመንቶች ድጋሜ ኤ ውስጥ ማግኘት እንችላለን ማለት ነው። ሶ ኤኒ ኢለመንት ኢዝ ሰብሴት ኦፍ ኤ፣ ማንኛውም ኢለመንት ማንኛውም ሴት ለራሱ ሰብሴት ነው። ቀደም እንዳልኳችሁ 9ኛ ክፍል ሴት ተማሪዎች የ9ኛ ክፍል ተማሪዎች ሰብሴት ነው ብለናል። አንዳንድ ትምህርት ቤቶች ሴት ተማሪዎች ብቻ የሚያስተምሩ ከሆነ የ9ኛ ክፍል ሴት ተማሪዎች እና የ9ኛ ክፍል ተማሪዎች ተመሳሳይ ሴት ነው የሚሆነው ማለት ነው። ነገር ግን የ9ኛ ክፍል ሴት ተማሪዎች እና የ9ኛ ክፍል ተማሪዎች እርስ በርሳቸው ምን መሆን ይችላሉ? ሰብሴት መሆን ይችላሉ ማለት ነው። ሶ ኤኒ ሴት ኢዝ አ ሰብሴት ኦፍ ኢትሰልፍ። በተጨማሪ ኢምፕቲ ሴት ኢዝ አ ሰብሴት ኦፍ ኤቭሪ ሴት። ሶ ኢምፕቲ ሴት ቅድም እንዳየነው በዚህ ወይም ደግሞ በዚህ ዲኖት ልናደርገው እንችላለን። የሁሉም ሴት አባል ነው ማለት ነው። ወይም ደግሞ the subset of every set ልንል እንችላለን። ሶ ኢምፕቲ ሴት ኢዝ the subset of ኤ ማለት ይችላል። ምክንያቱም ኢምፕቲ ሴት ምንም አባል የሌለው ሴት ነው። ሶ ምንም ከሌለው ኤ ውስጥ ምንም የሚለውን ቦታ ይዞ መቀመጥ ይችላል ማለት ነው። ሶ ኢምፕቲ ሴት ኢዝ ኤ ሰብሴት ኦፍ ኤቭሪ ሴት ወይም ለሁሉም ሴት ሰብሴት ሊሆን ይችላል። ሌላኛው ደግሞ ኤቭሪ ሴት ኢዝ ኤ ሰብሴት ፎር ኢትሰልፍ ማለት ነው። ሶ ማንኛውም ሴት ለራሱ ሰብሴት የሚሆን ይችላል። ሶ ኢፍ ሴት ኤ ኢዝ ፋይናይት ቅድም ተነጋግረናል። ፋይናይት ማለት ፊክስድ አማውንት ኦፍ ኢለመንትስ ያሉት ማለት ነው። ሶ ፊክስድ አማውንት ኦፍ ኢለመንትስ ወይም ኤን አማውንት ኦፍ ኢለመንትስ ካሉት the number of subsets ስንት ሊሆን ይችላል? for set A number of subset ይሆናል to the power of n ይሆናል ማለት ነው። to the power of n ስንት ሰብሴት አለው? ያንዳንዱ ኢለመንት ራሱን ችሎ ሴት ሆኖ ምን ሊሆን ይችላል? ሰብሴት ሊሆን ይችላል ማለት ነው። ለምሳሌ አንድ ሴት ያለው ወይም ደግሞ አንድ ኢለመንት ያለው ሴት ሊኖረን ይችላል። ኤ እኩል ይሆናል አንድ። ኤ ስንት ኢለመንት ነው ያለው? አንድ ብቻ ኢለመንት ነው ያለው። ሶ ስንት ሰብሴት አለን? to the power of 1 which is 2። ለምን እዚህ ጋር ምን ብለናል? ኢምፕቲ ሴት ኢዝ ኤ ሰብሴት ኦፍ ኤቭሪ ሴት ብለናል። ሶ የመጀመሪያው ሰብሴታችን ማን ነው? ኢምፕቲ ሴት ይሆናል ማለት ነው። ኢምፕቲ ሴት ኢዝ ኤ ሰብሴት ኦፍ ኤ። ሌላ ራሱ ሴቱ አንድ ኢዝ ሰብሴት ኦፍ ኤ። ይሄ ማለት ራሱ ሴቱ ማለት ነው። ሶ ሁለት ሰብሴቶች አሉት ማለት ነው። ሶ በዴፊኒሽናችን መሰረት ኤኒ ሴት ኢዝ ኤ ሰብሴት ፎር ኢትሰልፍ፣ ኢምፕቲ ሴት ኢዝ ኤ ሰብሴት ፎር ኤቭሪ ሴት ብለናል። ሶ በዚህ መሰረት ሁለት ሴት ይኖረናል ማለት ነው። አንድ ኢለመንት ላለው ሴት ለምሳሌ ሁለት ኢለመንት ቢኖረውስ
እዚህ ጋር 1,2 በዴፊኒሽናችን መሰረት ሰብሴት እኩል ይሆናል to the power of 2 which is 4 so ይሄንን ማድረግ እናደርጋለን አንደኛ ኢምፕቲ ሴት አለ ሌላ አንድን ለብቻው እናውጣ ይሄ ሴት ለምን ለዚህኛው ሰብሴት ይሆናል ብለናል ምክንያቱም አንድ ከዛ አንድና ሁለት አሁን ኤ ያለን ኤ አንድና ሁለት ነው ሶ አንድን ለብቻዋ ሴት አድርገን ብንይዛት ምን ውስጥ ትገኛለች ኤ ውስጥ ትገኛለች ማለት ነው ስለዚህ ምን ማድረግ እንችላለን ኤ አንድ is a subset of ኤ ማለት እንችላለን ማለት ነው ልክ በተመሳሳይ ሁለትንም እንደዚሁ ሁለትንም ለብቻዋ ሴት ብናረጋት ምን ውስጥ ትገኛለች ስቲል ኤ ውስጥ ትገኛለች ማለት ነው ሶ 2 is a subset of 1 and 2 ማለት እንችላለን ማለት ነው ሶ ኢምፕቲ ሴት አለን አንድ አለን ሁለት አለን ሶስት ሴቶች አግኝተናል አንድ የመጨረሻው ማነች ራሷ ኤ ወይም ደግሞ አንድና ሁለት ይሆናል ማለት ነው ሶ ስንት ሰብሴቶች አገኘን አራት ሰብሴቶች አገኘን ማለት ነው እዚህ ጋር ሶስት ብጨምሩ ስንት ሰብሴት ይኖረናል 2 the power of 3 which is 8 8 ሰብሴቶች ይኖሩናል ማለት ነው ሶ ይሄንን ለእናንተ እንደ አሳይመንት ሰጣችኋለሁ ማን ናቸው ሰብሴት ሊሆኑ የሚችሉት በዚህ መልኩ ሊስት አድርጋችሁ ኮሜንት ሴክሽን ላይ እንድታስቀምጡ ማለት ነው ሶ በዚህ መሰረት እንደገባችሁ ተስፋ አደርጋለሁ ኢምፕቲ ሴት የሁሉም ሴት ሰብሴት መሆን ስለሚችል ኢምፕቲ ሴት አለን አንድ ሴት ደግሞ ለራሱ ምን መሆን ይችላል ሰብሴት መሆን ይችላል ማለት ሶ እነዚህን ሶስት ህጎች ማስታወስ አለባችሁ ማለት ነው ስለ ሰብሴት ሲነሳ ሶ ስንት ሰብሴት አለው ተብላችሁ ስትጠየቁ ምንድነው ፎርሙላችን 2 the power of n n ምንድነች number of elements ስንት ኤሌመንት አለን የሚለው መጀመሪያ ማወቅ አለብን ይሄ የሚሰራው ለፋይናይት ሴትስ ብቻ ነው ማለት ነው ፋይናይት ሴትስ ከሆኑ ሊስት አውት ለማድረግ ሜቢ ብዙ ከሆኑ ሁሉንም ሰብሴቶች ሊስት ለማድረግ ከባድ ሊሆን ይችላል ግን እንደ 1 2 3 ሲሆኑ ሰብሴቶቹን ሁሉንም ሊስት ማድረግ እንችላለን ወደ ቀጣዩ ስንሄድ ሌላኛው ኮንሴፕት ማን አለን ፕሮፐር ሰብሴት ከሰብሴት በምን ይለያል ነው ኦሬዲ ሰብሴት የምትለው አለችን ሰብሴት ቅድም ኦሬዲ ዲፋይን ያደረግነው ነው ፕሮፐር ሰብሴትን ለየት የሚያደርጋት ምንድነው ከስር አንደርላይን አይደለችም ሲምቦላችን የመጀመሪያው ዴፊኒሽን የመጀመሪያው ልዩነታችን ይሄ ነው ሲ የምትመስሏ ሲምቦል አለችን ፕሮፐር ሰብሴት ብቻዋን እንደዚህ የምትገኘው ማለት ነው ሶ a set is proper subset of b if a is the subset of b ምንድናለ a ምን መሆን አለባት ሰብሴት መሆን አለባት ያ ማለት ሁሉም የኤ ኤሌመንቶች ምን ውስጥ መገኘት አለባቸው ቢ ውስጥ መገኘት አለባቸው ማለት ነው ይሄ አንድ ማሟላት ያለበት ጉዳይ ነው ሶ ስለ ሰብሴት ኦሬዲ ስላየን ምን አናረግም ይሄንን ድጋሚ አንደግመው ሌላኛው ሁለተኛው a is not equal to b መሆን አለበት a ውስጥ ያሉት እንዳለ b ውስጥ መገኘት አለባቸው ሌላ ደግሞ a እና b እኩል መሆን የለባቸውም ይሄ ማለት ነው a ውስጥ ያሉት እንዳለ b ውስጥ መገኘት ካለባቸው a እና b እኩል መሆን የለባቸውም የሚለው ምን ነው የሚያሳየን b ወይም ሁለተኛው ሴት ወይም ትልቁ ሴት ምን መሆን አለበት ከኤ ቢያንስ በአንድ መብለጥ አለበት ማለት ነው ሶ ለምሳሌ እዚህ ጋር 1 2 3 አለው እቺ ሴት ኤ ነች ሴት ቢ እዚህ ጋር አለ ሶ ሴት ኤ ለሴት ቢ ሰብሴት ፕሮፐር ሰብሴት እንዲሆን መሆን አለበት ኤ is not equals to b መሆን አለበት ኤ ከቢ ጋር እኩል መሆን የማይችለው ምን ሲሆን ነው አትሊስት እዚህ ጋር አንድ ሌላ አራት ሊሆን ይችላል ወይ አምስት ወይ አትሊስት አንድ ተጨማሪ ኤሌመንት ሲኖረው ነው ማለት ነው ምክንያቱም ኤ ውስጥ ያሉት እንዳለ ቢ ውስጥ መገኘት አለባቸው ሶ ኤ እኩል ይሆናል 1
2 3 ቢ እኩል ይሆናል 1 2 3 እንደዚህ በሚሆንበት ጊዜ ምንድነው ኤ እና ቢ እኩል ናቸው ሶ ኖት ኢኳል ቱ መሆን ወይም ደግሞ ኤ እና ቢ እኩል መሆን የለባቸውም ካለን ምን ማድረግ አለብን አንድ ተጨማሪ ኤሌመንት ያስፈልገናል አትሊስት ማለት ነው እዚህ ጋር ሁለትም ሶስትም ሊሆን ይችላል ለምሳሌ 5 6 ተጨማሪ ኤሌመንቶች ሊኖሩ ይችላሉ ሶ ኤ ውስጥ ያሉት ኤሌመንቶቻችን እንዳለ ቢ ውስጥ እስከተገኙ ድረስ ሰብሴት ነው ብለን ደምድመናል ፕሮፐር ሰብሴት ለመሆን ግን ተጨማሪ አንድ ኤሌመንት ምን ውስጥ ያስፈልገናል ትልቁ ሴት ውስጥ ያስፈልገናል ወይም ደግሞ ፕሮፐር ሰብሴት ከሚሆነው ውስጥ ያስፈልገናል ማለት ነው ሶ በዚህ ጊዜ ምን እናደርጋለን ኤ is proper subset of b የሚለውን እናገኛለን ማለት ነው ሶ ይሄንን ይመስላል ትልቁ ወይም ሁለተኛው ሴት ምን መሆን አለበት ተለቅ ማለት ወይም ደግሞ ላርጀር መሆን አለበት ማለት ነው ለምሳሌ እዚህ ጋር natural number is proper subset of whole number ልንል እንችላለን እንዴት natural number ከአንድ ይጀምራል whole number ከዜሮ ይጀምራል ስለዚህ 0 1 2 እያለ ይቀጥላል ይሄ ደግሞ 1 2 3 እያለ ይቀጥላል ሶ ፕሮፐር ሰብሴት ይሆናል ማለት ነው ምክንያቱም በአንድ ኤሌመንት ስለሚበልጠው ማለት ነው ሶ ናቹራል ነምበር ኢዝ ፕሮፐር ሰብሴት ኦፍ ሆል ነምበር ልንል እንችላለን ማለት ነው ዋናው አይዲያ ምንድነው ሁለተኛዋ ህጋችን ነች እቺ የምታሳየን ተለቅ ማለት አለበት የሚለው ነው ማለት ነው እሺ እስካሁን ስለ ኖሽን ኦፍ ሴትስ የተለያዩ ነገሮችን አይተናል እንዴት አድርገን የተለያዩ ሴቶችን ዲኖት ማድረግ እንችላለን የሚለውን አይተናል ስለ ተለያዩ ፕሮፐርቲዎች አይተናል ሰብሴት ምን ማለት እንደሆነ አይተናል ስለ ፕሮፐር ሰብሴት እና ኢኩቫለንት ሴት የተለያዩ ነገሮችን እስካሁን ተነጋግረናል ማለት ነው ሶ ወደ ቀጣዩ ሌሰን ከመግባታችን በፊት እስካሁን የተነጋገርናቸው ኮንሴፕቶች ጥያቄ የተዘጋጁ አሉ እነሱን ሰርተን ተመልሰን እንገናኛለን ማለት ነው እስከዛው ድረስ ቻው